Ibroota boqonnaa 4 lakkoofsa 12 ዕብራውያን ምዕራፍ 4 ቁጥር 12 የእግዚአብሔር ቃል ኃይል በሚል 5 ደቂቃ እግዚአብሔርን ቃል ካካፈልኳችሁ በኋላ ቀጥታ ወደ አምልኮ እንሄዳለን። ዱቢን ዋቀዮ ጅራታ መኖች ጀራ ዱቢን ዋቀዮ ጅራታ እስቲ የእግዚአብሔር ቃል በሉ ያው ነው። ያው የሆነ ነገር ነፍስ ያለው የሚሰራ የሚንቀሳቀስ አሜን ጀቷል ልቡ ቀባሂሶች ሰገሌን ዋቀዮ ጅራታ ጋፈደሉ ልቡ ቀበቹ ከና ሰገሌ ዋቀዮ ጋፈደን መዱብሱኒ ወንተ ልቡ ቀቡ ዱብሰቱ ያው የሆነ ቃል ያው ማለት የሚሰራ የሚንቀሳቀስ ሃሌሉያ ሁነ ሆጀቱ ሶፍ ከሳቀ እኔ ወጅደላ ሰገሌን ዋቀዮ ጅራታ ሁነ ሆጀቱስ ኦፍ ከሳቀ ለዚህ ነው የእግዚአብሔርን ቃል እያነበባችሁ በሄዳችሁ ቁጥር ህይወታችሁ እየተቀየረ ይሄዳል። ምክንያቱም ቃሉ ያው ነው ይሰራል። ስታነቡት ሐሳባችሁን ይቀይራል፣ አመለካከታችሁን ይቀይራል፣ አካሄዳችሁን ይቀይራል፣ ከሰዎች ጋር ያላችሁትን ህብረት ይቀይራል። አሜን ይጀቷል። ሁሌ የእግዚአብሔርን ቃል የሚያነብሰው የፍቅር ሰው ይሆናል። ቁጡ አይሆንም። namni yeroo hundumaa sagalee waaqayyoo dubbisu namni yeroo hundumaa sagalee waaqayyoo dubbifachuu ameeleeffatu nama jaalalaati. jireenyi isaa inuma jijjiirama. hammuma sagalee waaqayyoo dubbisaa deemtan jireenyi keessan jijjiiramaa deema. ስታነቡ በህይወታችሁ ላይ ምንም የተለወጣችሁ አይመስላችሁ። ደጋግማችሁ እያነበባችሁ በሄዳችሁ ቁጥር ቃሉ ህይወታችሁን ለመለወጥ ኃይል አለው። ከናፊ sagalee waaqayyoo jiraata erga jedhee booda humna hojjetu of keessaa qaba. ሕያው ነው የሚሰራ ኃይል ነው። ቢላ ገረ ለማን ቀረበ ጫላ ቀረቃ ጅራታ humna hojjetu of keessaa qaba. ቢላ ቀረ ለማን ቀረበ ጫላ ኤኒ በዱቢ waaqayyoo ila sagalee waaqayyoo ila latifana vitamianu kaskevania murabajana mandorobosiati afaniama amen jettot harra inni jiraatan kun inni hojjetu of keessaa qabu kun sagalee waaqayyoo inni bilaa qara lama caalaa qara qabu kun maqaa Yesuusin gara keessana dhufu. gara keessana dhufu. gara keessana dhufu. inni lubbuu fi afuura ማለት የእግዚአብሔር ቃል ኢማጂን ምን ኃይል እንደሆነ ማለት መንፈስና ነፍስን ሊለይ namni afurri keessa ba'eeduna lubbuun keessa ba'eeduna afurri keessa ba'eera jedhama miti. lubbuuf afurri garuu tokko miti. lubbuuf afura eenyu adda baasuu danda'u. sagaleen waaqayyoo kun garuu wanta adda ba'uu dandeenye hundumaa adda baasuu danda'a. kanaafidha sagaleen waaqayyoo gaafa gara kee dhufu wanta sirraa adda ba'uu dide sirraa adda baasa. የትኛውም አንለያለ ኢየሱስ ቢሆን መከራ ቢሆን በሽታ ቢሆን አይለየውን ነገር ሊለይ ኃይል አለው። እግዚአብሔር ቃል ኃይል አለው። ሕያው ነው፣ የሚሰራ ነው። sagalee waaqayyoo jiraata humna hojjetu of keessaa qaba. sagalee kanaan wanti sirraa adda baane jiru ከቃሉ የተነሳ ከህይወት ላይ አይለይ ነገር የለም። እስቲ ጮክ ብላችሁ ቃሉ ኃይል አለው። ቡሳ ፊሉካ ገርገሪን ባስ ያዳፍ አኬተ ገራነማ ቆሬ ፈረዱናፍ እንደንዳ ለዋንቱ እስሪት መበረከሰን ኬስ ጫሉ መጀዳ ዱቢ waaqayዮትን ጉታማ በቃሉ ስትሞሉ ማንም ሊያታልላችሁ አይችልም። ማንም ሊሸውዳችሁ አይችልም። ማንም ጉልበታችሁን ሊበዘብዛችሁ እንኩመስ ሜ ሐሞ ቢልብለከ ፈውንቲን ቢተከለከ ቢልብለከ ተሰገለ waaqayዮ ሐማ ሐሳና አስተኛ ማዱ ኩባና ጀቴ አርሰናል ጀቴ ሰዓቲ ሸናና አደበላከው ጅሞሎርቴቱ ለፈቋሲ በቀደቱ ትርታ መስገት ኢቶ አዳሪ ቀለ ጀቴ ገሩ ንፍቱ መተስ ኳሲ ላሉ ጀቱና ፕሊዝ ወጅጅረሙ በርባደ ለበለወጥ ከፈለጋችሁ ህይወታችሁ እንዲቀየር ከፈለጋችሁ just read the word of God. እግዚአብሔርን ቃል አንብቡ ብሉት። የእግዚአብሔር ቃል ሱሱን ባል አደሮን ጀልቀበ ኮፍታ ፍረደ ጂአጃፍ ማናምባል ጂአጃፍ ከሰት መጫፍ ኩልኩሉ ከነ ድብስ እንት የሮነም ሐሳና ነጥሩ ለድብበት ሰገሌ ዋቀዩ አከሰለ የተሞላውት ነው። ሰው የተሞላው ነው የሚሆነው። ከዳፍ አስራ ይላል ገለኒ ኮፍታ ፋታ ሜ ኤርሚያስ
didami sagal dubbinko akka ibiddaamitiire qaale እንደ እሳት አይደለምን dubbinko akka ibiddaamitiire akka burrusa kakakata ጨብሱ ሚቲire dubbinko akka ibiddaamitiire abidda beጣዋን ነው ጀት ማለት እሳት አለ ማለት ሳምቲንግ ስራ እየተሰራ እሳት ባለበት ያለ ምልክት አይሄድ ለፋ አብድ ጅሩ ዶሚኒክት እንታይንተ ሰከሌኮ akka ibiddaamitiire Name boreessako gaafa sagalee kana dubbisaa jirtu abidda dubbisaa gaafa sagalee kana dubbattu abidda dubbachaa jiru gaafa sagalee kana lallabtu abidda lallabaa amen jettuat sagalichi abidda ergatee dubbinko akka abiddaa mitiire gaafa jiru qaale inte እሳት አይደለምን የሚል amen jettuat ይህን ቃል ስበላ እሳት በውስጥ ገብቷል እሳት ደግሞ የሰው ልጆችን አይገልም የሰው ልጆችን ያኖራል በሽታውን ይገላል እርግማንን ይገላል አስማትን ይገላል ሞተኛውን ይገላል ስትጨክሯቸው እግዚአብሔር ቃል እሳት ነው በሰገሌን ዋቀዮ አብደ ቃል እንደ እሳት አይደለምን እንደ መዶሻ አይደለምን መዶሻ ራሱ ይለያያል ቆርቆሮ የሚመታበትና ድንጋይ የሚፈለጥበት መዶሻ አይደለም ድንጋይ የሚፈለጥበት መዶሻ ሳምባዲ ዝም ብሎ ከመሬት ላይ ያነሳው አይችልም ሃሌሉያ ገፉለተ ወጪ ኩፉ ደንደስ ሰከሌ ኮጀና አከብሩ ሰከታ ጨርሱት አቲጎ ካፒኩ ታሳባ ነሚን ቪዲዮ ኮሆታ ቢያባ አሮስ ከባሂና ሙራባሽ ወዳጅ አሜን ቃሉን የሚያረብስ ቃሉን የሚያወራ ሰው ቃሉን የሚኖር ሰው ቃሉን የሚበላ ሰው የሚሰገድቸኛቱ የሚሰገድቸቱበት የሚሰገድቸለለቡ ሰገሌ ሰዓት ቡሩስ የሰከታደዶሱት ሚኒክ አለትን እንደሚሰባብር ድንጋይን እንደሚፈልጥ በጆች ኢየሱስ ክርስቶስ ጎፍታ አሜን ስለዚህ አሁን አንድ ሰው ታሪክ ከመጽሐፍ ቅዱስ ነግሬ ልጨርስ እግዚአብሔር ቃል በተያያዘ ሉቃስ ምዕራፍ 3 ሁላችን እናወጣለን በደንብ ስለ ለኮፍተር ኮካስ ይንድብስ ኢብሮስ ሞቲቺ ሞኤ ወጋ ቆረሸነፋት ስለ አንድ ንጉስ ያወራል ንጉሱ ነክሶ በ15ኛ ዓመት ያለ ፖንጦስ ጲላጦስ በይሁዳ ቡልቼ ሰበየ ይሁዳ ቡልቹ ፖንጦስ ጲላጦስ ለመጀደው ሞዱበት ሄሮድስ ሞ በገሊላ ፊልጶስ ፖሊስሳ በየ ሉጥሪያፊ ጤርናጦሲት ሊሳኒያሲስ በየ አብሊኛት አቦተ በያት ወለ አናናሲስ ቀያፋ አንገፎተ ልቦታ ተረን በረሰነቲ ዮሐንስ ኢልሚ ዘካርያስ ለፈኦና ከሰውቱ ጅሩ ሰገሌን ዋቀዮ ይሰብረገ አሜን ቃል ቀላል ይመስላችኋል አው መጽሐፍ እንዴት ሰዎችን እንዳስቀመጠ ብቻ በደንብ ይሉ የሀገር ገዥውን አስቀመጠ የወረዳ አስተዳደሩን አስቀመጠ የዞን አስተዳደሩን አስቀመጠ የአውራጃ አስተዳደሩን አስቀመጠ በዚህ አውራጃ ላይ በዚህ አከለ ሁሉ ደረደረና ወደ ቤተ መቅደሱ ገባ ካህን የሆኑት ቤተክርስቲያን የሚመሩት ሁሉ አስቀመጠና ስለ አንድ ሰው ደግሞ አነሳ ይህ ሰው ደግሞ ያለው የት ነው ካላችሁ ምድረ በዳ ላይ ለፈኦና ከሰነ መጅሩቶ ኤላ ሰገሌን ኩኒ ሞቲቪ የብሸቡሩ ብረደርቤ ኢሳ አውራጃ ብርጉሹ ብረደርቤ ኢሳ ኮዲና ብሹ ብረደርቤ ኢሳ ወና ኩልኩሉ ማገጀሱ ብረደርቤ ኤሰሩፍ ናባላ ፈኦና ከሰጁ ምድረ በዳ ውስጥ ወዳለው ወደ አንድ ሰው ቃሉ ዘልቆ መጣ ያላችሁበት ምድረ በዳ ምን እንደሆነ አላውቅም ታሪክን የሚቀይር ይህ ቃል ዛሬ ወደ እናንተ Kesa kita marakate embe, sakale kundar begara keanu, begara mana keanu, begara jrene keanu, አሜን በፋሜና ቶ ሃሌሉያ መጥምቁ ዮሐንስ የተማረበት ትምህርት ቤት መጽሐፍ አይጠቅስም። አንዳንድ ቴዎሎጂያን ሲናገሩ ተወልዶ ከ13 ዓመት በኋላ ቤተሰቡ ጋር አልነበረም፣ ጀስት ምድረ በዳ ላይ ነበር። አንድ ግን እነዚህ ነገስታት ሁሉም ሀገር የሚመሩት መጥምቁ ዮሐንስ ባለበት ወታደሮች ባለስልጣናት ሳይቀሩ መጥምቁ ዮሐንስ ባለበት ለሰው ምድረ በዳ ይመጡ ነበር። ከዛ በኋላ መጥቶ ደግሞ ምን ማድረግ ይገባናል ብሎ ይጠይቁት ነበር። ምንድነው ምክንያቱ ካላችሁ ቃል ነው የመጣለት። ሰገሌን ዋቀዮ ገረሳ ደፈኩ
ለፈውና ሰለከሰት ሰገሌን ዋቀዮ ይሰብረከሱ ሕይወታችሁ ነገራችሁ እንዲቀየር ከፈለጋችሁ ይሄ ቃል ድምፅ ይህ ቃል ከተገለጠላችሁ በዚህ ቃል ከተሞላችሁ ንጉሱ ራሱ መፍትሄን እናንተ ጋር መጥቶ ያስታውሳላችሁ። ሁለተኛ ነገሥት ምዕራፍ 5 ላይ መቶ አለቃ ነው ይዘ ጀነራል የጦር መሪ ነው። እግዚአብሔር ድልን ሰጥቶታል፣ ግን ለምጻም ነው። ስልጣኑ ከለምጽ አላራሰ። ከዛ በኋላ አንድ ቀን የቤቱ ሰራተኛ እግሩን እያጠበች አንድ ነገር ተናገረች። እኛ ሀገር አንድ ነቢይ አለ፣ አንድ ቃል ያለበት ሰው አለ፣ አንድ በቃል የተሞላ ሰው አለ፣ አንድ አምላክ የተገለጠለት ሰው አለ። ይህ ጌታዬ ወደዛ ሰው ቢሄድ እርግጠኛ ነኝ ለምጹን ይዞ አይመለስም። ምክንያቱም ቃል ካለ መፍትሄ አለ። ለፈሰገለ እጅሩ ፉርማት ይችላል። ዮሐንስ ጩባ ከንጅጅር ሆማሚት ዮሐንስ ጩባ ለፈኦና ጉዶኒ ቤቶኒ ገረሳ ከዱፈን ከንጎዲ ሞቶኒ ገረሳ ከዱፈን ከንጎዲ ማን ላይ ወጨተ ሰገሌ ይፌፍ ሰገሌ ሙላቴፍ የእግዚአብሔር ቃል ምድረ በዳ ላይ ወዳለው ወደ ዘካርያስ ልጅ ወደ ዮሐንስ መጣ። ማን መጣ? የእግዚአብሔር ቃል። ከዛ ሲመጣ ቃሉ ሲመጣ ነገስታት ወደሱ መምጣት ጀመሩ። ታላላቆች ወደዛ መምጣት ጀመሩ። አኒ ዋንቱ ኩጀኤምቡ አስራ ሰገሌን ሲጅጂው ሲፈዱፍ ሰገሌን ዋቃ ገረኬያዱፍ ሰገሌን ዋቃ ሲታሙለት ሳሙኤል ጀኔ በቃ ከዋሜ መቃኬ ዋሜ ገለገለ ሲታሙለት ስታዱበት በእያ ሰገሌን ዋቀዮ ይላ ጅራታ ላይላ ሁኖም ቸቱሶፍ ኬሳ ቀበላ ሰገሌን ዋቀዮ አካ አብዳት ይላ ሰገሌን ዋቀዮ አካ ብሩ ሰቀጣ ጨፉት ይላ ተፋባሱ ከተማያ አሚሊ ቪኩ ተኪያማና